በእናትሽ ንገሪኝ፣ የወንድ ልጅ ድንግል አለው? ለኔ አለው። አካላዊ አይደለም የወንድ ልጅ ድንግልና። ይሄ የሚተረተር ስጋ የለም፣ የሚደማደም ድንግልና ስነ ልቦናዊ ነው። የወንዶች ለመጀመሪያ ጊዜ ግንኙነት ሲያደርግ ጭንቀት ይኖርበታል። አስደስታት አለው ወይ? ሰውነቷን አውቀዋለሁ ወይ? እንጣጣም ይሆን ወይ? የሆነ ነገር ትናገረኝ ይሆን? የሆነ ነገር ይፈጠር ይሆን? የሚባሉ ነገሮች አሉ። ለምን የማያውቀው አይነት ሲቹዌሽን ላይ ነው የገባው። ኮንፊደንስ የለውም፣ እውቀት የለውም፣ አዲስ ነው። ሊፈሰፈስ ይችላል፣ ቶሎ ሊጨርስ ይችላል፣ ለሁለተኛ ዙር ዝግጁነት ላይ ኖሮ ይችላል። ስለዚህ ፕራክቲስ ባደረገ ቁጥር ኮንፊደንስ ይኖረዋል። የሴትም ሰውነት በትክክል ያውቃል። እንዴት ነው አንድ ሴት እርካታ ደረጃ ማድረስ ያለብኝ ይላል። የራሱንም ሰውነት እያወቀው ይመጣል። ምን ላይ ጎበዝ ነኝ፣ ምን ላይ ደግሞ ጉድለት አለብኝ የሚባሉትን ነገሮች እያወቀ ይመጣል ማለት ነው። የዛኔ ነው አንድ ወንድ ድንግልናውን ሉዝ አደረገ የምንለው። ጭንቀቱ ሲጠፋለት፣ ኮንፊደንስ ሲኖር። ግን አንዳንድ ወንዶች ደግሞ አሉ ከመጀመሪያ ግንኙነታቸው ጀምሮ ቶሎ መጨረስ አላቸው። ብልታቸው ይልፈሰፈሳልና ቢደግሙ ፕራክቲስ ቢያደርጉም ያለው ለውጥ የለም። የዛኔ ቶሎ መጨረሱም የብልት አለመቆም ችግሩም አካላዊ የሆነ ነገር አለው። የዛኔ መታችሁ መታከም ትችላላችሁ። ማንኛውም ሴጋ ያረገ ሰው ስንፈተ ወሲብ ይይዘዋል ወይ? ሴጋ የመታ በሙሉ ስንፈተ ወሲብ ያጋጥመዋል ማለት አይደለም። ግን ለአብዛኛው ስንፈተ ወሲብ ደግሞ ሴጋ የመጀመሪያ ምክንያት ነው። ስንፈተ ወሲብ የማምጣቱ ነገር ሴጋ ብዙ ነገር ላይ ዲፔንድ ያደርጋል። ለብዙ ዓመት ሴጋ የመታ ወንድ ለብልት አለመቆም ችግርና ለቶሎ መጨረስ ሊጋለጥ ይችላል። ማለትም እዛ አካባቢ ያሉትን ጡንቻዎች ሊገል ይችላል፣ ነርቮች ሊገል ይችላል እና ቶሎ መጨረስ ለጭንቅላት ሊያስተምር ይችላል። ትንሽ ዓመት ሴጋ የመታ ደግሞ እንደዚህ አይነት ነገር ሳይፈጠርበት ቶሎ ካቆመ የብልት አለመቆም ችግር ሊያጋጥም ይችላል። ሁለተኛ ደግሞ በምን አይነት ፍጥነት ትመታላችሁ ነው። በሳምንት አንዴ ምናምን የሚመታ ሰው ስንፈተ ወሲብ ሊያጋጥምበት ይችላል። ግን አንዳንድ ሰዎች ደግሞ አሉ በየቀኑ በቀን 3 ምናምን ሴጋ የሚመቱ እነሱ ስንፈተ ወሲብ ራሳቸው ላይ የማምጣታቸውን ቻንስ በጣም ከፍ ይላል። ሳምንት አንዴ ብላችሁ ትንሽ ጀምራችሁት በዛ ያበቃ። ስሜቱን ስለምትወዱት በየቀኑ በቀን የተለያየ ጊዜ ተደጋጋሚ ምናምን ማድረጋችሁ አይቀርም። ስለዚህ ሴጋ አለመነካካት ነው የሚሻለው እንደዚህ አይነት ስንፈተ ወሲቦች ከማምጣቱ በፊት። ከዚህ በፊት ደግሞ ሴጋ እየመታችሁ አሁን ስንፈተ ወሲብ ያጋጥማችሁ ቶሎ መጨረስ የብልት አለመቆም ችግር ካለ መታችሁ እንደ አግባብነቱ ሕክምና ልንሰጣችሁ እንችላለን። አንዱ ዙር ካደረግን በኋላ ጀርባዬን ሰጥቼ ስተኛ ቀስቅሳ እንደገና እንድገም ብትለኝ ምን ያክል ደስ ባለኝ አለ። ልክ እንደጨረሳችሁ ለሁለተኛ ዙር ዝግጁነት ልታጡ ወይም ብልታችሁ እንዲልፈሰፈስ የሚያደርገው ሆርሞን የሚለቀቁት ሆርሞኖች እንቅልፍ እንዲላችሁ የረካችሁ እንዲመስላችሁ እንዲደክማችሁ የሚያደርግ ነው። ጀርባችሁን ሰጣችሁ ተኛችሁ ማለት ደግሞ ተሸነፋችሁለት። ብዙ ነገሮቹ ደግሞ በምንድን ነው የሚስተካከሉት መሰላችሁ? ልምምድ። እንቅልፍ መጣ አይደል? አትተኛ። ደከማ አይደል? ቀጥል። የግንኙነትን ድባብ ማስቀጠል። ከዛ በኋላ የተልፈሰፈሰው ብልት ሰዓቱን ጠብቆ እንደ እድሜያችሁ ብልታችሁ ተመልሶ ከፍ ይላል። ለዛ ነው እሱ ከተኛ በኋላ እሷ ተተኛለች። ከዛ በኋላ እሱ ሌሊት ብልቱ ይቆማል። ተኝታለች እሷ። ታገሱት፣ ተመልሶ ይመጣል። ስለዚህ 2-3 ዙር ግንኙነታችሁን አድርጋችሁ መተኛት። ግን ግንኙነቱን ድባቡን አስቀጥላችሁት ብልታችሁ አልቆም ካለ፣ ሰዓት ሰጣችሁት አልቆም ካለ፣ በጣም ከረዘመባችሁ መታችሁ ሆርሞናችሁ ላይ ያለውን ነገር ደም ስር ላይ ካለ ችግር መታችሁ ቼክ መደረግ ትችላላችሁ። ባለቤቴን በእጅ መጨረስ የለብሽም ብዬ በመክራት ራሱ እምቢ አለችኝ። አንድች ሴት በእጅ የምትጨርሰው መርጣ አይደለም። አይ ዛሬ በእጅ ነው የምጨርሰው ነገ በብልት ነው የምጨርሰው የምትል ሴት የለችም። 86% የሚሆኑት ሴቶች በእጅ ነው የሚጨርሱት። ክሊቶራል ስቲሙሌሽን በምንለው ነው የሚጨርሱት። ብታማክራት፣ ብትቆጣት፣ ብትመክራት፣ ምንም ነገር ብታደርጋት ይሄንን ኔቸሯን ይሄንን ተፈጥሯን ልቀይረው አትችልም። በእጅ ግንኙነት እንዳታደርግ መምከር አይደለም። አንተ የእጅ ግንኙነቶችን እንዴት አድርገህ ነው መለማመድ ያለብህ የሚባለውን ነገር ነው ማወቅ ያለብህ። በእጅ መጨረስ ከሆነ በእጅ መጨረስ አለባት። ብልት ማስገባት ካለብህ ብልት ማስገባት አለብህ። አብዛኞቹ ወዲያውኑ ብልት ማስገባት የሚፈልጉት ወንዶች ወይ እሷን ለማስጨረስ በሚሞክሩበት ቅድመ መጨዋታ ጊዜ ይፈስባቸዋል፣ ወይም ደግሞ ብልታቸው መሀል ላይ ይፈሰፈሳል። ለዛ ነው ቶሎ ገብተን እንጨርስ የሚሉት። ቶሎ መግባታችሁ የብልት አለመቆም ችግራችሁን ወይም ቶሎ መጨረሳችሁን አያስተካክላችሁ። ገብታችሁም ይልፈሰፈሳል፣ ይጨርሳል። እሷን መክሮ የእሷን ተፈጥሮ መቀየር ሳይሆን እናንተ መታችሁ ያላችሁን ችግር መታከም አለባችሁ። ብልቴ በጣም ትንሽ ነው፣ አሁን ደግሞ 19 ዓመቴ ነው፣ ከአሁን በኋላ ማደግ ይችላል፣ ካላደገስ ለማሳደግ ምን መፍትሄ አለው? ብዙ አይነት ሪሰርቸሮች የወንድ ብልት መቼ ነው ማደግ የሚያቆመው የሚባሉትን ነገሮች አልተስማሙበትም። አንዳንድ ሰዎች ከ16 ዓመት እስከ 19 ዓመት ይላሉ፣ አንዳንድ ሰዎች 17 እስከ 20 ይላሉ። ግን ብዙ ሰዎች የሚስማሙበት ከ16 እስከ 18 ዓመት ባለበት ነው።
አሁንም ግን እድሌ ልጠቀም ካልክ ቴስቴስትሮን ምናምን ቼክ ተደርጎ ምክንያቱ መታወቅ ይችላል እና እነሱ ከተስተካከሉ የማደግ እድል ሊሆን ይችላል። ግን 19-20 ዓመትን ካለፈ በኋላ ብዙ ጊዜ ብልት እንዳለው ነው የሚቀመጠው። የማደግ ቻንስ የለውም። ከዛ የሚያሳድግ ምንም አይነት ሕክምና ደግሞ የለውም። ያለውን ቁመት ያለውን ውፍረት ተቀብሎ መቀመጥ ነው። ኖርማል የምንለው ከ10 እስከ 13 ሴንቲሜትር። 20 ዓመት ካለፈ በኋላ የሚቀባ የሚዋጥ ባህላዊ ሕክምና ማንኛውም አይነት ነገር ብልት ውፍረቱንም ሆነ ቁመቱን አይጨምርላችሁ። ቁመቱ አይደለም ግንኙነት ላይ ጎበዝ እንድትሆኑ የሚያደርጋችሁ ማወቃችሁ ነው። ፖዚሽኖች ታውቃላችሁ ወይ? ሚስትን ማርካት እንዴት እንደምትችሉ ታውቃላችሁ ወይ? ብልታችሁ ቁም ስትሉት ይቆማል፣ ጨርስ ስትሉት ይጨርሳል ወይስ ከቁጥጥራችሁ ውጭ የሆነ ነገር ነው? ይልፈሰፈሳል፣ መሀል ላይ ይጨርሳል ቶሎ። እንደሱ አይነት ነገሮችን እሱ ብልት የማይቆም ከሆነ የቶሎ የሚጨርስ ከሆነ ምናምን የዛኔ መታችሁ ማስተካከል እንችላለን። ብልታችሁ ሹክ ብሎ ነው አልቆምም ማለት የሚጀምረው። ምክንያቱም አብዛኞቹ ሰዎች የብልት አለመቆም ችግር መጀመሪያ ሲጀምር ምልክቶቹ ስለማያውቋቸው፣ መጀመሪያ ፍላጎታችሁ እያነሰ ይመጣል። ግንኙነት እጅ እያላችሁ ይመጣል። ከዛ በኋላ ቀስ ብሎ የመጀመሪያ ዙር ጥሩ ያገለግላችኋል። ከዛ ሁለተኛ ዙር እምቢ ማለት ይጀምራል። ሰዓት ማርፈድ ይጀምራል። ታገሉኝ፣ በጣም ብዙ ነገር ያስፈልገኛል ለመቆም ማለት ይጀምራል። ከዛ በኋላ የመጀመሪያ ዙርም ወይ ጠንካሬ ሳይኖረው መቆም ይጀምራል፣ ወይም ደግሞ ልክ ቆመ ምናምን ብላችሁ ልገቡ ስትሉ ውርድ ይላል፣ ይልፈሰፈሳል። ጠዋት ላይ ደግሞ መጀመሪያ በሳምንት 3-4 ጠንክር ብሎ ይቆም ነበር። ከዛ በኋላ ጠንካሬ እያጣ ይመጣል። ከዛ በኋላ በሳምንት 1 ቀን፣ በ2 ሳምንት 1 ቀን እያለ የሚቆምበት ሰዓት እየቀነሰ ይመጣል። ከዛ በኋላ ድርግምግም ብሎ ይላል። ገና ፕሮሰሱ ላይ ያለ ገና ድርግምግም ብሎ ሳይጠፋ በፊት ሕክምና መጀመር የሕክምናውን ሰክሰስ በጣም ከፍ ያደርገዋል። እነዚህ ምልክቶች እያያችሁ ከሆነ መታችሁ ተመርምራችሁ ሕክምና እናስጀምራችሁ። የትኛውን ቦታዋን ነው ነካክተ ለግንኙነት ያላትን ተነሳሽነት እስክትጨርስ ድረስ ልታደርሳት የምትችለው? ጆሮ፣ ከንፈር፣ አንገት፣ እዚህ ጋር ያላት የትከሻዋ እብጠት ወይም አጥንቷ እዚህ ጋር ማለት ነው። ጡቶቿን፣ ብልቷ አካባቢ፣ ከጭኖቿ መካከል እና ከሆዷ እስከ ብልቷ ድረስ ያለቿ መገጣጠሚያ ፓርት ለግንኙነት ያላትን ተነሳሽነት በጣም የሚጨምር ነገር ነው። ስለዚህ በቅድመ ጨዋታ ጊዜ እነሱን ነገር በመነካካት ከ15 እስከ 20 ደቂቃ ድረስ ጊዜን ወስደ ለግንኙነት ያላትን ተነሳሽነትም የመጨረስ አቅምን እየጨመርክላት ልትሄድ ትችላለህ ማለት ነው። ብዙ ወንዶች ይሄንን ነገር እየነካኩ ለ15 እስከ 20 ደቂቃ መቆየት አይፈልጉም። ቢካዝ ብልታቸው ይልፈሰፈሳል በዛ ሰዓት ውስጥ፣ ወይም ቶሎ ሊጨርሱ ቶሎ መጨረስ ካለባችሁ፣ ወይም የብልት አለመቆም ችግር ወይም የብልት መልፈስፈስ ካለባችሁ ግንኙነትን ማጣደፍ አይደለም። ቶሎ መጨረስ ካለብህ ውስጥም ገብተህ ትጨርሳለህ። የብልት መልፈስፈስ ካለ ብልቷ ውስጥም ከገባ በኋላ ይልፈሰፈሳል። መጨረስ ካለባችሁ፣ የብልት መልፈስፈስ ካለባችሁ ከስር መሰረቱ ነቅለን ማስተካከል እንችላለን። የሴት ዛር አሸችኝና እስከ መጨረሻው ብልት ያልቆም አለ። አንዱ ክላይንት መጥቶ ዛሬ የነገረኝ ነገር ነው እና በእናታችሁ ልጠይቃችሁ፣ የሴት ዛር ምንድን ነው? ብዙ ሰዎች ናቸው እንደዚህ የሚሉኝ እና ምንድን ነው እሱም መልሱም ኮመንት ላይ ትጽፉልናላችሁ። እናንተ ደግሞ ስለ ስንፈተ ወሲብ ያላችሁ ጥያቄ ካለ ኮመንት ላይ ትጽፉልኝና እኔ የምመልስላችኋለሁ፣ እናንተም ትመልሱልኛላችሁ ማለት ነው። ሁሉንም ወንዶች ግንኙነት ላይ አንበሳ እንዲሆኑ የሚያደርግ አንድ ሚስጥር ልንገራችሁ። ልምምድ፣ ተለማመዱ። በሳምንት 3-4 ግንኙነት በማድረግ ተለማመዱ። ከአንድ ዙር በላይ ግንኙነት በማድረግ ተለማመዱ። ስለ ግንኙነት በማውራት ተለማመዱ። ፍላጎታችሁን የመግለጽ አይነት ነገሮችን ተለማመዱ። ባለቤቴ እንዴት ነው ማስደሰት ያለብኝ የሚባለው ነገር ተለማመዱ። ከምንም ነገር በላይ ደግሞ የተለያዩ ፖዚሽኖችን ግንኙነት ማድረግ ተለማመዱ። ከባለቤታችሁ ጋር የተለያዩ ነገሮችን መሞከር፣ አዳዲስ ነገሮችን መሞከር። በፊት የተደረገ ነገር ዛሬ ሊሰራች ስለሚችል አዳዲስ ነገር መሞከር ነውር አይደለም። በገዛ መኝታ ቤታችሁ ማንም ሊያሳቅቃችሁ አይገባም። ልምምድ በራሱ ማለት ነው 60% 70% የሚሆኑትን ስንፈተ ወሲቦች አውጥቶ ይጥላል። ቢካዝ ወንዶችን ኤክስፔሪንስ ይሰጣቸዋል፣ ጉብዝና ይሰጣቸዋል፣ ድፍረት ይሰጣቸዋል። ግን ይህንን ተደጋጋሚ ግንኙነት እያደረጋችሁ ቶሎ የምትጨርሱ ከሆነ ሁሌ ወይም ብልታችሁ ቶሎ የሚልፈሰፈስ ከሆነ የዛኔ ከልምምድ ጋር ነገር ሳይሆን ትንሽ የሆነች አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መታችሁ እንደ አግባብነቱ ምርመራ አድርገንላችሁ ሕክምና ልናስጀምራችሁ ይችላል። ልክ ጨርሰ ካፈሰስክ በኋላ ምን ነገሮች ሀፕን ያደርጋሉ? አንደኛ ብልታችሁ ወዲያው ነው ውርድ የሚለው። ሁለተኛ ድካም ነው የሚላችሁ። ተገልብጣችሁ ጀርባችሁን ሰታችሁ ተኙ ነው የሚላችሁ። ሶስተኛ ደግሞ ስለ እርካታ እናወራለን። ባይዘይ የረካችሁ ነው የሚመስላችሁ። በቃ ከዚህ በላይ ግንኙነት አያስፈልገኝም ፏፈሽ
ከዛ እስከ 30 ደቂቃና ከ1 ሰዓት በኋላ የተለቀቁት ሆርሞኖች ዝቅ ብለው ተመልሶ ሲወርዱ እንደገና ነው የምትፈልጉት ግንኙነት። ስለዚህ ወንድ ከሆንክ 2-3 ግንኙነት ግዴታ ማድረግ አለብህ። ስለዚህ ጊዜ ስጠው። ኦኬ። ልክ እንደጨረስ ብልት ተልፈሰፈሰ ማለት ተመልሶ አይነሳም ማለት አይደለም። ተመልሶ ይነሳል ሰዓቱን ጠብቆ። እድሜያችሁ ሲጨምር በራሱ እየረዘመ ይመጣል ተመልሶ የሚነሳበት። ግን ተመልሶ መነሳቱ አይቀርም። ጭራሽ ካልተነሳ የዛኔ ችግር አለ ማለት ነው። መታችሁ ቼክ ተደርጎ